አገልጋይዋ ሴት መጽሐፍ ቅዱሳችን ከዘፍጥረት ምዕራፍ 3 ጀምሮ ስታዩት እስከ አዲስ ኪዳን እስከ ማቴዎስ ወንጌልም ከዚያም በኋላ ደግሞ ያለውን በጌታ ኢየሱስ ክርስቶስ የሚቀጥሉ አገልግሎቶችን ስታዩ የብሉይ ኪዳን መጽሐፍ የሚያሳየው አንድ መንገድ ነው የሚያሳየው እሱም ኢየሱስ የሚመጣበትን መንገድ። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ሕግም ነቢያትም የሚያወሩት ስለማን ነው አለ? ስለኔ ነው አለ። እንግዲህ ምን ማለት ነው? ዘፍጥረት ተሰብኮ መነሳት ያለበት ኢየሱስ ነው። ዘጸአት ተሰብኮ መነሳት ያለበት ኢየሱስ ነው። የአብርሃም ታሪክ ለትምህርታችን፣ የሙሴ ታሪክ ለትምህርታችን ይሆናል። የኢየሱስ ክርስቶስ አመጣጥ ወይም ደግሞ ኢየሱስ ክርስቶስ መሰበኩ ለሕይወታችን። አንቺ አገልጋይ ሴት ነሽ የሚለውን ሐሳብ ስናገር ይቺ ሴት ምን አይነት ሴት ናት ብላችሁ ብትሉ ዋናው ዓላማው ተጽዕኖ ፈጣሪ ሴት ማስነሳት። እንግዲህ በብሉይ ኪዳንም ሆነ በአዲስ ኪዳን ሴቶችን ያላካተተ ውድቀት የለም። ሴቶችን ያላካተተ ድነት የለም። ብሉይ ኪዳን ላይ ዘፍጥረት ላይ ውድቀትን ስትመለከቱ ሴቶችን ትመለከታላችሁ፣ ወይም ደግሞ ሴትን ትመለከታላችሁ። ሔዋንን ታገኟታላችሁ። ውድቀት ላይ የመጀመሪያው ፍሬውን በልታ ከዚያ በኋላ አበላችሁ ተብሎ ዘፍጥረት ላይ ገና የመጀመሪያው ላይ ሴት ትመለከታላችሁ። ስለ አፈጣጠሯ ስለ መጣችበት ዓላማ ኋላ ስለማወራ እዚያ ዘፍጥረት ላይ ያያችኋትን ሴት ደግሞ መጣችሁ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ የመጣበትን መንገድ ስትመለከቱ ሴት ናት። ውድቀትም ላይ ሴት አለች፣ ድነትም ላይ ሴት አለች። ውድቀትም ላይ ሴት አለች፣ ድነትም ላይ ሴት አለች። እንግዲህ ለምንድን ነው ሴት የመጣችበት የመጀመሪያው ዓላማ ብላችሁ ስትመለከቱ የገነቱ ውበት እሷ ናት። ልድገመው ይሄን ማለት ገነት ተፈጥሮ ገነት የሚያክል ትልቅ ገነት ውስጥ አዳምን አስቀምጦ እግዚአብሔር የምድር እንስሳትን ሁሉ ስም አውጣላቸው ብሎ በአዳም ፊት እያለፉ ነብር ከነሚስቱ፣ ጅብ ከነሚስቱ፣ አንበሳ ከነሚስቱ ሲል አዳም ብቻውን ነበረና እግዚአብሔር እናንተ አጥኑት ማቴዎስ ወንጌል ዘፍጥረት ምዕራፍ 1 ላይ 5 ጊዜ መልካም ነበረ መልካም ነበረ መልካም ነበረ አለና መጨረሻ ሰውን የፈጠረ ቀን እንደዚህ አለ፣ እጅግ መልካም ነበረ ብሎ የተናገረው እግዚአብሔር ገና ምዕራፍ 2 ላይ ይህንን እያየ አዳም ለእንስሶች ስም ካወጣ በኋላ ቀጥሎ ስትመለከቱ ያው እግዚአብሔር መልካም ነበረ ባለው አፍ እጅግ መልካም ነበረ ባለው አፍ መልሶ እንደዚህ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። መልካም አይደለም ያለው ንግግር ቀላልም ከባድም የሆነው ተናጋሪው ማን ነው የሚለው ተናጋሪው መልካም ነበረ ብሎ ሰማይንና ምድርን የሰራ እነዚህን ሁሉ ነገሮች የፈጠረ እግዚአብሔር እንደዚያ ሰው ብቻውን ይሆን ዘንድ መልካም አይደለም አለና ሰው ረዳት ያስፈልገዋል ብሎ እግዚአብሔር ከአዳም ጎን ሔዋንን ሲፈጥር ልክ ሔዋን ስትመጣ እንደዚህ አለ፣ አዳም ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት ሆና ተገኝታለችና ሴት ትባል ብሎ ከዚያ በኋላ ፕሪንሲፕሎችን ያስቀምጣል። ምንድነው ልላቸው የፈለግኩት? ያንቺ መምጣት ትልቁ ዓላማ ትልቁ አጀንዳ አንደኛ ረዳት ለመሆን ነው። ሁለተኛ ደግሞ እጅግ መልካምን ለማስጠበቅ ወይም ደግሞ መልካም አይደለምን ለመቀየር ነው። እንዲህ በሉ እስቲ እጃችሁን ከፍ አድርጉና እንደዚህ በሉ፣ እኔ ባለሁበት በሉ ሁሉ መልካም ይሆናል። ድገሙ እስኪ፣ እኔ ባለሁበት በሉ ሁሉ መልካም ይሆናል። በሉ መልካም አይደለም የተቀየረው ባንቺ ነው። እንግዲህ ወንድሞች እዚህ አሉ፣ ጌታ ይባርካቸው። አብረነን እየሰማን ያለ ነው። አንድ ነገር ልነግራችሁ እፈልጋለሁ። አሁን አንቺ አገልጋይ ሴት ነሽ ብዬ እየተናገርኩ ስናገር ስለ እናት ነው እያወራሁ ያለሁት። አንቺ አገልጋይ ሴት ነሽ ብዬ ስናገር ስለ ሚስት ነው እያወራሁ ያለሁት። ስለ ልጅ ነው እያወራሁ ያለሁት። ስለ እህት ነው እያወራሁ ያለሁት። ስለ አክስት ነው እያወራሁ ያለሁት። ስለ አያት ነው እያወራሁ ያለሁት። ስለ አገር ነው እያወራሁ ያለሁት። አባት አገር አይባልም፣ እናት አገር ነው። እያወራ ያለው ስለ ሚስቶቻችን ነው። እያወራ ያለው ስለ እናቶቻችን፣ እኛ ስለተገኘንበት ስፔሻሊ የእናንተን አላቅም። አንዳንዶቻችን አገልጋይ እንድንሆን የእናቶቻችን አሻራ የእናቶች ጸሎት የሚባል አሜን አትሉ ወይ? አሁን አንቺ አገልጋይ ሴት ነሽ ብዬ ስለሆነ ሌላ ነገር እያመጣሁ አይደለም። አንቺ ውስጥ ያለውን ነው ማወራ። ስጩና እንደዚህ እኔ አገልጋይ ሴት ነኝ በኋላ ድገሙና እስቲ እኔ አገልጋይ ሴት ነኝ በኋላ አንቺ አገልጋይ ሴት ነሽ። አንቺ አገልጋይ ሴት ነሽ። አማርኛ እያልኩ ያለሁት አንቺ አገልጋይ ሴት ነሽ ብዬ ስል አንቺ የፕሮግራም ማድመቂያ አይደለሽም። አንቺ የኔ የሰባኪው የስብከት አሜን እያልሽ የምታደምቂ
እዛም ፕሮግራም አለ ሲባል ምቲ እዛም ምቲ የፕሮግራም አድማቂ ሳትሆኚ አንቺ ራስሽ ስጩና እኔ ራሴ በርባቱ ጀኔራ አንቺ የፕሮግራም አንቺ የትንቢት ማድመቂያ አይደለሽ። አንቺ የፕሮግራም ማድመቂያ አይደለሽ። አንቺ የፕሮግራም መሙያ አይደለሽ። አንቺ አገልጋይ። ስለዚህ ምንድነው ይሄ ምንድነው የገነቱን አትሞስፈር የቀየረችው ሴት ናት። በአጭር አማርኛ የቤትሽን አትሞስፈር መቀየር ወይም ደግሞ የቤትሽን አየር የቤትሽን መቀየር ትችያለሽ። የአካባቢሽን መቀየር ትችያለሽ። የቤተ ክርስቲያንሽን መቀየር ትችያለሽ። የአካባቢሽን መቀየር ትችያለሽ። የሀገርሽን መቀየር ትችያለሽ። አንቺ ውስጥ አቅም አለ። አሁን እግዚአብሔር ይህን ቪዥን ሲሰጠን ወይም ደግሞ እዚህ ቦታ ላይ ይህን እንድናደርግ ሲያደርግ እግዚአብሔር የብዛት ጉዳይ ሳይሆን የሚነሱ ሰዎች ጉዳይ። ስሙኝ፣ ግብፅ ምድር እግዚአብሔር ወደ 2 ሚሊዮን ሕዝብ ይዞ ሊወጣ ምድረ በዳ ላይ ንግግር የጀመረው ከአንድ ሙሴ ጋር ከአንዲት ሴት ጋር እግዚአብሔር አዋሳ ጉዳይ ኖሮት መናገር ጀመረ ማለት የከተማዋ አብያተ ክርስቲያናት ውስጥ ያለ በከተማዋ በምድሪቱ ላይ ያለ ነገር ይቀየራል። ኢየሱስ ክርስቶስ ጌታ። እሺ እንግዲህ ይህንን ከተረዳችሁ እኔ አገልጋይ ሴት ነኝ ብላችሁ ካሰባችሁ መጽሐፍ ቅዱስ ምን ይላል የሚለውን ነገር ትንሽ ነገር ላሳያችሁ እፈልጋለሁ። ማቴዎስ ወንጌል ምዕራፍ 1 ላይ ከቁጥር 1 እስከ 6 ያለውን ብቻ ላንብብ። እንደዚህ ይላል፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። በነገራችን ላይ ማቴዎስ የጻፈበት አጻጻፍ ራሱ በጣም ነው የሚገርመው። ምክንያቱም በአይሁድ ማህበረሰብ መካከል ላሉ ሰዎች እነሱ አብርሃም አባታችን ዳዊት ንጉሳችን ስለሚሉ ያንን በደንብ አጉልቶ ለማሳየት የአብርሃም ልጅ የዳዊት ልጅ መጽሐፍ አይደለም የሚለው ዳዊትን አስቀድሞ አብርሃምን ነው የሚያስከትለው። ይገርማችሁ ምዕራፍ 1 ቁጥር 1 ራሱ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድ እሰይን ወለደ፣ እሰይም ንጉሥ ዳዊትን ወለደ። አሁን ቀና ብላችሁ ስሙ። ብሉይ ኪዳን የሚለውና ቅድም ያልኳችሁ ልጅ ቀጭኗን መንገድ ባጭሩ ላሳያችሁ። እላይ ዘፍጥረት ምዕራፍ 1 ላይ ጀምሮ ልክ ምዕራፍ 2 ላይ ሔዋን ተፈጥራ ከዚያ በኋላ 2 ልጆች አቤልና ቃይል የሚባሉ 2 ልጆች ለአዳምና ለሔዋን ተወልደው ከኤደን ገነት ከተባረሩ በኋላ ቃየል አቤልን ከገደለው በኋላ እግዚአብሔር ሴት የሚባል ስሙ ሴት የሚባል 3ኛ ልጅ ለነ አዳም ሰጥቷቸው ነበር። አሁን ቅድም ያልኳችሁ አንድ መንገድ ነው ብዬ አሁን በወንዶቹ መንገድ ያለውን ነገር ላሳያችሁ። በወንዶቹ መንገድ ስታጠኑ ሴት የሚባል የአዳም 3ኛ ልጅ በሴት የዘር ሐረግ ዝም ብላችሁ ዝቅ ብላችሁ ስትመጡ ስታጠኑ ኖህን ታገኛላችሁ። ኖህ ቤተሰብ 3 ወንድ ልጆች ተወለዱ። ሴም፣ ካም፣ ያፌት የሚባሉ 3 ወንድ ልጆች አሉ። የሴምን ዘር እግዚአብሔር መረጠና በሴም የዘር ሐረግ እግዚአብሔር ቀጠለ። በሴም የዘር ሐረግ መጥቶ አንድ ታራ የሚባል ሰውዬ ቤት ሲደርስ አብርሃም፣ ናኮርና ሃራን የሚባሉ 3 ወንድ ልጆች ያሉበት አብርሃም ያለበት የአብርሃም ወንድም ሃራን አለ፣ የሃራን ወንድም ናኮር አለ። 3ቱም የታራ ልጆች ናቸው። ሃራን ሎጥን ወልዶ ሞተ። ናኮር ደግሞ እዛው ወለደና በዛ። ትዝ ይላችሁ እንደሆነ ባቱኤል ለላባ የወለደችለት የናኮር ልጅ ብሎ ለይስሐቅ ለርብቃ ስትመጣ ከአባቴ ቤት ሂድና ሚስት አምጣ ሲል ያ ናኮር ወንድሙ ነው። ከነዚህ ናኮር ሃራንና አብርሃም ከሚባሉ ሰዎች እግዚአብሔር አብርሃምን ከዘር ከሀገር ተለይተህ ውጣ ሲለው አብርሃም ከዚያ ሲወጣ ሃራን ስለሞተ ወንድሙ ስለሞተ ነው ሎጥን ይዞ የወጣው። የሙት ልጅ እንዴት ጥዬ ልውጣ ብሎ ነው ይዞ የወጣውና የአብርሃም ቤተሰብ ስትመለከቱ ቀድሞ የተወለደው ማን ነው? እስማኤል ነው። እስማኤል ተወልዶ እያለ እግዚአብሔር እስማኤልን አይደለም የሚፈልገው ሳራ ከምትወልድልን ልጅ ነው አለና በአብርሃም ቤት 2 ወንድ ልጆች ተወልደዋል፣ እስማኤልና ይስሐቅ። እግዚአብሔር በይስሐቅ ቀጠለ። አብርሃም ኋላ ላይ ከሌላ ኬጡራ ከምትባል ሴት ወደ 6 ልጆችን ወልዷል። ግን በዚህ በይስሐቅ የዘር ሐረግ ደግሞ ቀጠለና ይስሐቅ ቤት 2 ልጆች አሁንም ታያላችሁ፣ ኤሳውና ያዕቆብ። እግዚአብሔር ምን አለ? ኤሳውን ጠላው፣ ያዕቆብን ወደድኩት አለ። በያዕቆብ የዘር ሐረግ ሲቀጥል ታያላችሁ። ያዕቆብ አጭበርባሪ ነው፣ አታላይ ነው። ሄደ ላባ ቤት ልያንና ራሔልን አገባ።
ሁለት ወንድ ልጆች ተወለዱ በያዕቆብ ቤት። እግዚአብሔር 12ቱንም ወንድ ልጆች በተለያየ መልኩ የእስራኤልን ቤት ሰራና በይሁዳ የዘር ሐረግ ሲቀጥል ታያላችሁ። በይሁዳ የዘር ሐረግ ፋሬስን ታያላችሁ። በፋሬስ የዘር ሐረግ ደግሞ ቦዔዝ አለ። ቦዔዝ ኢዮቤድን ወለደ። ኢዮቤድ እሰይን ወለደ። እሰይ ዳዊትን ወለደ። ዳዊት አለና ኢየሱስ ተወለደ። በቃ መጽሐፍ ቅዱስ አለ። ይሄን ቀጭን መንገድ ይዞ ኢየሱስን ለዚህ ነው ኢየሱስ እናንተ ዝም ብላችሁ ነው መጽሐፍትን አታውቁም ትዝታላችሁ። ሕግም ነቢያትም የሚያወሩት ስለማን ነው? ስለኔ እንዴት ኢየሱስ እንደመጣ አሁን የወንዶቹ ነው። ይሄ ወንዶችን አሜን የሚያሰኝ ቢገርም ነው። አሜን እግዚአብሔር እንዴት ወንዶችን ይጠቀማል ብትሉበት ሲሆን በዚህ በማቴዎስ 1 ላይ ደግሞ የአይሁድ ባህል ሴቶች አይጻፉም። ለምሳሌ ከግብፅ 600,000 ሰው ወጣ ሲባል ያልተጻፉ ሴቶችና ሕፃናት አንድ ላይ ሆነው ነው። 5 እንጀራና 2 ዓሣ ለ5,000 ሰው መገበ ሲባል ምን ይላል መጽሐፍ? ሴቶችና ሕፃናት ሳይቆጠሩ ይላል። አይጻፍም በአይሁድ ባህል። በዚህ በማይጻፍ የአይሁድ ባህል ውስጥ 5 ኃያላን ወይም ደግሞ 5 ጀግና ሴቶች የማቴዎስ ወንጌል ምዕራፍ 1 ላይ ተጠቅሰው እነዚህ ሴቶች የምታገኙት እዛው ቅድም ያነበብኩት ክፍል ላይ ምን ሆነ መሰላችሁ? አሁን እነዚህ ሴቶች ታዩና ከዚያ በኋላ ነው ወደ እናንተ ማመጣው። ሉክ እነዚህ 5 ሴቶች የመጀመሪያዋ ትዕማር ትባላለች፣ ሁለተኛዋ ራኬብ ትባላለች፣ ሶስተኛዋ ሩት ትባላለች፣ አራተኛዋ ቤርሳቤ ትባላለች፣ አምስተኛዋ ማርያም ትባላለች። እነዚህ ላሳያችሁ። ዘፍጥረት ምዕራፍ 38 ላይ ዘፍጥረት ምዕራፍ 38 ላይ ታሪኩን እናንተ አጥኑ። ዘፍጥረት 38 ላይ እቺ ትዕማር የምትባለዋ ሴትየው ወደ ጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ የገባችበት መንገድ በጣም የሚገርም እንዴት እንደገባች ላሳያችሁ። ያገባችው የይሁዳ ልጅን ባል ወይም የይሁዳ ልጅን ነው ያገባችው። ባሏ የይሁዳ ልጅ ነው። ይሁዳ የማን ልጅ ነው አልኳችሁ ቅድም? የያዕቆብ ልጆች ነው። ከያዕቆብ 12 ልጆች አንዱ ነው ይሁዳና እሱን አግብታ እየኖረች እያለ አንድ ቀን ኤርን እግዚአብሔር ቀሰፈው፣ ሞተ። አውናን የሚባለውን እግዚአብሔር ቀሰፈው፣ ሞተና አንቺ መበለት ሆነሽ ቁጭ በይ ስትባል ሄደችና ቤት ቁጭ ብላ ካለችበት ቦታ ተነስታ የባሏ አባት ሚስት ሞቶበት ይሁዳ ሚስቱ ሞታበት ፍየል በጎችን ሊሸልት እየሄደ እያለ የጋለ ቦታ ልብስ ለብሳ መንገድ ላይ ቁጭ አለ ተሸፋፍና። ያው ታውቃላችሁ እንደ ዘንድሮ አይደለም የድሮ ጋብቻ። ያዕቆብ ራሱ እኮ ራሔል መሆኗን ልያ መሆኗን ያወቀው ሲነጋ ቬሎ ምናምን የለም ያኔ። ተሸፋፍና ኃይሎ ጋር ተብሎም ይሁን ምስጋና ተብሎም ይሁን ትገባና ጠዋት ነው የምትገለጠው እንጂ ማታው ላይ አያውቅም። ቤቶቹ ደግሞ ዝቅ ያሉና ብርሃን ብዙ የማይገባባቸው ስለነበሩ ጠዋት ነው ያው እንዴት እኔ ለራሔል ተገዝቼ ልያን ትድረኛለህ ያለው ጠዋት ላይ። አሁን እቺ ሴት በጣም የሚገርማችሁ ነገር የጋለሞታ ልብስ ለብሳ መንገድ ላይ ስትቀመጥ ጋለሞታ መሰለችውና ወደ አንቺ ብገባ ወደ እኔ ብትገባ ምን ትሰጠኛለህ አለችው። ፍየል እልክልሻለሁ ከመንጋዬ ሲላት እንደዚህ አለች። አይ እስከዛ ድረስ አለች። አምባርህን በትርህንና ቀለበትን ስጠኝ አለችና እሱን ይዛ አብራውተኛች፣ አረገዘች። ከዛ ፍየል ይዞ መጥቶ ቢፈልጓት የለችም። ዛራና ፋሬስ ማለት ለምን ጥሰህ ወጣ የተባለው መንታ ልጆች የተወለዱት በዚህ መንገድ። እቺ ሴት በኢየሱስ ክርስቶስ የዘር ሐረግ ገባች። እስቲ አሜን በሉ። ምን ብላ መሰለሽ? ውስጤ ላይ ዘር አለ፣ እኔ መበለት አይደለሁም ብላ የጋለ ቦታ ልብስ ለብሳ ቁጭ ብላ ውስጧ ውላ ያለውን ዘር ገለጠች። ዋጋ ከፍላ ይቺ ሴት በጌታ ኢየሱስ ክርስቶስ የዘር ሐረግ ላይ ምን ተብሎ ተጻፈ መሰላችሁ? ይሁዳ ከትዕማር ፋሬስንና ዛራን ወለደ ተብሎ ተጻፈ። ይቺ ሴት ናት አንደኛዋ ሴት፣ ትዕማር ትባላለች አንደኛዋ ሴት። ይቺ ሴት የምትገርም ሴት። ሁለተኛዋ ሴት ላሳያችሁ። ሁለተኛዋ ሴት ራኬብ ናት። እቺ ማን እንደሆነች ደግሞ ላሳያችሁ። ራኬብ ትባላለች። እናንተ መጽሐፉ ላይ በነገራችን ላይ አገልጋዋ ሴት በሚለው መጽሐፍ ላይ ይሄኛው ትንሽ ሰፋ አድርጌ ስለጻፍኩት እዛ ላይ በደንብ ታገኛላችሁ። ራኬብ የምትባለዋ ደግሞ ማን ናት አትሉኝም? ልክ እስራኤላውያን ከግብፅ ወጥተው እየሄዱ ያለ ያሪኮ ከተማ ገብተው ሰላዮች እያሉ የተቀበለቻቸው ጋለሞታ ናት። ረዓብ ነው ስሟ። እዚህ ጋር ራኬብ ተብሎ ነው። እቺ ረዓብ የተባለች ጋለሞታ መጣችና የሩትን ባል ቦዔዝን የወለደው ሰልሞን የሚባል ሰው አግብታ በጌታ ኢየሱስ ክርስቶስ የዘር ሐረግ ገባች። ጋለሞታ ናት፣ ግን በኢየሱስ ክርስቶስ የዘር ሐረግ ውስጥ ትልቅ ስራ የሰራች ሴት ሆነች። ስሙኝ፣ ቀጥሎ የምታገኟ ሴት ሩት ናት። አንቺንና እኔን ከሞት በቀር ሌላ ቢለየኝ እግዚአብሔር የኔ ያደርግብኝ
ማን ነው እግዚአብሔር ብላችሁ ብትጠይቁ እኮ እንዲህ ተብላ ነው የተሰበከችው። ኑኃሚን እንዲያደርግ ያለቻት እግዚአብሔር አስመረረኝ። ይሄ እግዚአብሔር ያስመረራል፣ ይሄ እግዚአብሔር የሚያስመርር ነው ሲባል ሩት ደግሞ ኖ ኖ ኖ ኖ ያንቺ አምላክ ዘንድሮ እንደዚህ ይሆናል። አስመረረን እግዚአብሔር ብሎ የሚሰብኩ ሰዎችን ሳይሆን እግዚአብሔርን በማንነቱ አይተው የሚነሱ ሴቶች ኢትዮጵያ ላይ ይነሳሉ። አምላክሽ አምላኬ ብላ ወሰ የሚገርማችሁ ነገር እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገባ የተባለ ከሞዓብ የተወለደች ሴት ጥሳ መጣችና አሜን ገባች። ማንን ብትወልድ ጥሩ ነው? ይህቺ ሴት ናት ኢዮቤድን የወለደችው። ከዚያ እሴይ ተወለደ፣ ከዚያ ዳዊት ተወለደ። እዚህ ዘር ውስጥ መታገባት ማ ሩት በጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ ከገቡ 5ቱ ጀግና ሴቶች አንዱ ሩት ናት። ስለ እያንዳንዱ ሩትን ሰብካለሁ ብዬ ብለን ግማሽ ቀን አይበቃኝ። ትዕማርን የምትናገሩ ታሪኩ በጣም ሰፊ ነው። የራኬብ በጣም ሰፊ ነው። አራተኛዋ ሴት ላሳያት። ቅድም ብያቸዋል፣ በጣም እፈጥናለሁ ሰፊ ስለሆነ ሀሳብ። አራተኛዋ ሴት ላሳያት። አራተኛዋ ሴት ደግሞ ቤርሳቤ ትባላለች። እቺ ሴት ደግሞ የምትገርማችሁ ነገር ዳዊት አንድ ቀን ወደ ሁለተኛ ሳሙኤል 11 ላይ ነው የምታገኝ። ይቺ ሴት ደግሞ የምትገርማችሁ ነገር ዳዊት አንድ ቀን ነገስታት ለጦርነት በወጡበት ቀን ሰፈር ዋለ። ከሰዓት ተነሳና ቤተ መንግስቱ ላይ እየተዝናና እያለ አያት ስትታጠብ አምጧት አለ። አብሯተኛ አረገዘች። ከዚያ በኋላ ባሏን አስጠርቶ ሂድ ቤት ተኛ አለው። የባሏ እንደሆነ ልጁን እንዲህ ከዚያ አይ አልሄድም፣ እንዴት ሰው ጦርነት ላይ ያለ እኔ እንዴት ሄዳለሁ ምናምን ብሎ እምቢ አለ። ባሏ አጠጣው አሰከረና ሂዳል እምቢ አለ። ከዚያ መጨረሻ ላይ ዳዊት በራሱ እጅ ደብዳቤ ጽፎ ማን ይባላል ይሄ ኦሪዮን እጁ ላይ ደብዳቤ ጽፎ ሂድና ሲለው ሄዶ ሲሰጣው ከፊት አቁሙትና ጦርነት የበዛበት ቦታ አስገቡትና ይሙት ተብሎ ቤርሳቤ ባሏ ተገሎባት ዳዊትን አግብታ የኖረች የመጀመሪያዋ ልጁ ሞቶባት ከዚያ በኋላ ሰሎሞንን ወለደች። ይህችም ሴት በጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ ገብታለች። አምስተኛዋ ሴት ማርያም ናት። የማርያም ጉዳይ ደግሞ የሚገርመው መጨረሻ ላይ ስታነቡ እንደዚህ ይላል። ይኸው ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። አንተ እቺ ሴት ወደ ጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ የገባችው የዮሴፍ እጮኛ ተብላ የዮሴፍ እጮኛ ተብላ ገብታ በጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ ትልቅ ስራ ስትሰራ ትመለከታላችሁ። ማንን? ኢየሱስ ክርስቶስ የተባለውን ጌታ ስትወልዳል። ምን ማለት እንደሆነ ልንገራችሁ ወገኖቼ። ስለ ማርያም ስታስቡ በጣም የሚገርመው ነገር ማርያምና ዮሴፍ እኮ የተጫጩት ልክ አንዳንዶች እናቶች ልጆቻችሁ ደርሰው እጮኛ ያዙ እንደሚሉ እኛ ደርሰን እጮኛ እንደያዘን እነሱ እኮ ኖርማል ተጋብተው እንደኛም ልጅ ወልደው ለመኖር ነው የተጫጩት። በፕሮግራማቸው መካከል ጣልቃ የገባው የእግዚአብሔር አጀንዳ እንዲህ ልባርካችሁ፣ እጆቻችሁን ከፍ ታደርጉልኛላችሁ። በጌታ በኢየሱስ በእናንተ ህይወትና ኑሮ ውስጥ እናንተ ያሰባችሁት አጀንዳ ባለበት ውስጥ የእግዚአብሔር አጀንዳ ዘላለማዊ አጀንዳ ጣልቃ ይግባ በኢየሱስ አሜን። በይ ጣልቃ ይግባ በኢየሱስ። ዮሴፍ መጣ አገባታለሁ እንዲህ እኔ ፍቅር የኔ ማን እያለ ሴትዮዋ አላየና በስውር ሊተዋል። መልአክ መጣና ውሰዳት አለ። ዮሴፍ ራሱ ቢሰበክ ስንት ሰዓት ነው ሊሰበክ? አንተ አይገር ነፍሰ ጡር አግባ ብሎ እግዚአብሔር ሲናገረው ነፍሰ ጡር አግባ ሲል ምስጋና ያለ ነፍሰ ጡር እንደሆነች እያወቀ የማን ልጅ እንደሆነ ማያውቀው ነው። በጣም ከባድ ነው። እውነት ወንድሞች አሁን አሜን ያስብላል። እኛ ቃል ነው አያስብልም። ነፍሰ ጡር አግባ የኔ ፈቃድ ያንተ ፈቃድ እሺ ብሎ ከዚያ ሰፈሩ ሁሉ በዚያ ዘመን ታውቃላችሁ አብሯት ያመነዘረ ወንድ አብሮ በሚወግርበት ዘመን እሱ አሳልፎ ቢሰጣት ትወገር ነበር። እግዚአብሔር ግን ተናገረው። ከዚያ አብሯት ሆነ። ከዚያ ወደ ግብፅ ይዛት ሂድ ስል የወለደች መጫት ተሸክሞ ግብፅ ሲንከራተት ተመለስና እንደገና ሕፃኑ ነፍስ የሚፈልጉ ሞተዋል ሲል ተመልሶ ወደ ናዝሬት ሲመጣ ስንት መንከራተት አብሯት የተንከራተተው። በነገራችን ላይ ምን ይላል መሰለኝ የበኩር ልጇን እስክታውቅ ድረስ አላወቃትም ይላል። ምን አይነት ጀግና ሰው! ሴት ይዞ ቤቱ ገብቶ አብሮ እየኖረ አግብቷት እየኖረ አብሯት እያደረ አይተኛም። አብሯት አላወቃትም የሚለው አንዱ ሲሰብክ ብሏል። አይጋርምም? እግዚአብሔር አወቃት። ያን ቀን ገና አወቃት የሚለው ቃል ስለ ግብረ ሥጋ ግንኙነት ነው የሚያወራው። ትንሽ እኔ ሰባ አድርጌ አወራ በዚህ ዙሪያ ኋላ ምንድን ልላቸው የፈለኩት እግዚአብሔር
በእነዚህ 5 ጀግና ሴቶች የጌታ ኢየሱስ ክርስቶስ ሰንሰለት ላይ ወይም ደግሞ ማቴዎስ ወንጌል ምዕራፍ 1 ላይ እነዚህ 5 ጀግና ሴቶች አንቺ እዚህ ምን ልትሰሪ ነው የተቀመጥሽው ብለሽ ብትይ አሁን የምትፈለገዋ በኢትዮጵያ ምድር በዓለም ላይ አሁን ባለው ዘመን የምትፈለግ 6ኛዋ ሴት አለች። ማናት እሷ ሴት? አቤት አቤት። ይኸው እንግዲህ ቅድም አገልጋይ ሴት ናቸው አልኩኝ። እኔ ነኝ ትላላችሁ። 6ኛዋ ሴት ማናት? ማ? አቤት አቤት። ማ? ያው እግዚአብሔር በጣም የሚገርማችሁ ነገር ጋለሞታ ልብስ ለብሳ የተቀመጠችው ጋለሞታ የነበረችው ሞዓባዊት የነበረችው ባሏ ተገሎባት የተደፈረችው እንዲሁ ደግሞ እጮኛ ያገባለሁ ብላ ቁጭ ብላ እየጠበቀች ያለችው የእንትና እጮኛ የተባለችው እነዚህ 5 ሴቶች ከተጠቀመ 6ኛዋ ሴት አንቺ ነሽ። አንቺን እግዚአብሔር ይጠቀምብሽ። አንቺን እግዚአብሔር በዚህ በአዋሳ ከተማ ላይ እንድትቀመጪ ሲያደርግሽ እንጀራ እንድትበይ 3 ልጅ ወልደሽ ባልሽን ተንከባክበሽ እንድትሞች ብቻ ሳይሆን የሆነ ነገር